ጸጉርሽ ጫፉ የሚያያዝ ከሆነና መንታ የሆነ ካስቸገረሽ ጸጉሬ ለምን አያድግም ብለሽ መጠየቅ አቁሚ። ምክንያቱም ጸጉር ለማደግ ጫፉ ጤናማ መሆን አለበት። ብዙዎቻችሁ የምትቸገሩት የጸጉር ጫፍ መያያዝና መንታ መሆን ነው። ምክንያቶቹንና መፍትሄውን በዝርዝር አሳያቸዋለሁ። ምንም እንኳን ጸጉር ከስር ቢያድግም የጸጉር ጫፍ የሚያያዝ ከሆነና መንታ ካለው ጸጉርሽን ለመሰባበር ስለሚያጋልጠው የጸጉርሽ ቁመት እያጠረ ይሄዳል ማለት ነው። የጸጉር ጫፍ ጤና ለጸጉር እድገት ቁልፍ መሳሪያ ነው። አንዳንድ ሰዎች የጸጉራቸውን ቆዳ ብቻ በመንከባከብ ጸጉርን ለማሳደግ ይታገላሉ። ይህ ማለት የራስ ቆዳ እንክብካቤ አያስፈልግም ማለት አይደለም። ለጸጉር እድገት የተደራጀ እንክብካቤ ያስፈልጋል ማለት ነው። ምክንያቱም የጭንቅላት ቆዳና የጸጉር ዛላ ተመጣጣኝ የሆነ እንክብካቤ ሲያገኝ ነው ጸጉር ሊያድግ የሚችለው። የጸጉር ጫፍ ብዙ ጊዜ መንታ የሚሆነው የላይኛው የጸጉር ክፍል ፕሮቴክቲቭ አውተር ላየር ኦፍ ሄር ተብሎ የሚጠራው ሲጎዳ ነው። በተለያዩ ምክንያቶች የጸጉር ጫፍ ሊጎዳ ይችላል። ዋና ዋናዎቹ በተደጋጋሚ በእሳት መሰራት፣ የጸጉር ቀለም መቀባትና ጥንቃቄ የጎደለው የጸጉር አበጣጠር ነው። የጸጉር መሰንጠቅ ወይም መንታ ማለት አንድ የጸጉር ዘለላ ጫፍ ለሁለት ወይም ለሶስት ሲሰነጠቅ ማለት ነው። ይህ ደግሞ የጸጉር ጫፍ እንዲያያዝና በቀላሉ ጸጉር እንዲሰባበር ያደርገዋል። ስለዚህ ጸጉርሽ የማያድግበት ምክንያት ይሄ ነው ማለት ነው። ይህንን ችግር እንዴት እንደምታስወግጂውና ጸጉርሽ በድጋሚ መንታ እንዳይሆን የምትከላከይበትን መንገዶች ላሳይሽ። አንደኛ፣ የጸጉርን ዛላ በደንብ ከስር ጀምሮ እስከ ጫፍ ድረስ ውሃ እያደረግሽ ቅባት መቀባት። ውሃው የምትቀቢውን የጸጉር ቅባት ከጸጉርሽ ጋር እንዲዋሃድ ይረዳሻል። እንደነገርኩሽ ከስር የሚያድገውን ጸጉር የጸጉርሽ ጫፍ ስትንከባከቢው ስለሆነ ቁመቱ የሚጨምረው ለቆዳሽ ከምትሰጪው እንክብካቤ እኩል ለጸጉርሽ ዘለላም መስጠት ይኖርብሻል። በተጨማሪም ለአንቺ ጸጉር የትኛው ቅባት እንደሚስማማሽ ለማወቅ የጸጉርሽን አይነት ማወቅ አለብሽ። ቅባቱ ጥሩ ስለሆነ ብቻ ለአንቺ ጸጉር ተስማሚ ነው ማለት አይደለም። እንደ የጸጉር አይነቱ የሚስማማውም ቅባት ይለያያል። የጸጉርሽን አይነት ለማወቅ ጸጉርሽን ከታጠብሽ በኋላ ምንም አይነት ቅባት ሳትቀቢ ከማበጠሪያሽ ላይ 2 የጸጉር ዘለላ ታነሺና በንጹህ ብርጭቆ የተዘጋጀ ውሃ ውስጥ ትከቸዋለሽ። ከ10 ደቂቃ በኋላ ብርጭቆ ውስጥ የከተትሽው ጸጉር ከነዚህ ውስጥ ይሆናል። ብርጭቆ ውስጥ የከተትሽው ከላይ የሚንሳፈፍ ከሆነ የጸጉርሽ አይነት ሎ ፖሮሲቲ ነው ማለት ነው። እንደዚህ መሀል ላይ የሚሆን ከሆነ ደግሞ ሚዲየም ነው ማለት ነው። ወደ ታች ከወረደ ደግሞ ሃይ ፖሮሲቲ ነው ማለት ነው። በዚህ መንገድ የጸጉርሽን አይነት በቀላሉ ማወቅ ትችያለሽ ማለት ነው። የጸጉርሽን አይነት ማወቅሽ ለጸጉርሽ የትኛው ቅባት እንደሚስማማውና ምን አይነት የጸጉር ማስክ መጠቀም እንዳለብሽ ለማወቅ ስለሚረዳሽ ጸጉርሽን በፍጥነት ለማሳደግ ያግዝሻል። ስለዚህ የጸጉርሽን አይነት ካወቅሽ በኋላ ለጸጉርሽ የሚስማማ ቅባት በመምረጥ ጸጉርሽን እስከ ጫፍ በደንብ መቀባት። ይህ ጸጉርሽ በቂ እርጥበት ስለሚያገኝ ጫፉ እንዳይደርቅና እንዳይሰነጣጠቅ ስለሚጠብቀው የጸጉርሽን እድገት እንዲጨምር ያስችለዋል ማለት ነው። ሁለተኛ፣ ጸጉርን ለመንታ እንዲጋለጥ የሚያደርገው በተደጋጋሚ እሳት ሲያገኘው ነው። በተደጋጋሚ የጸጉር ዛላ በእሳት ከተጎዳ ጫፉ እንዲሰነጣጠቅና መንታ እንዲሆን ያደርገዋል ማለት ነው። ይህ ደግሞ ጸጉርሽ በቀላሉ እንዲሰባበር ያደርገዋል ማለት ነው። ስለዚህ ጸጉርሽን ከእሳት መጠበቅ ይኖርብሻል። ሶስተኛ፣ ጥንቃቄ የሌለው የጸጉር አበጣጠር ጸጉርሽ በከፍተኛ ሁኔታ ለመሰባበርና ለመበጣጠስ ያጋልጠዋል። ስለዚህ ጸጉርሽን ስታበጥሪ ጀንትል መሆን አለብሽ። አሁን በማሳየሽ መልኩ ጸጉርሽን ካበጠርሹ የጸጉርሽን መሰባበርና መበጣጠስን በከፍተኛ ሁኔታ ትቀንሻለሽ። በመጀመሪያ ጸጉርሽን ከከፋፈልሽ በኋላ ውሃና ቅባት ቀብተሽ ቀስ ብለሽ ጊዜ ሰጥተሽ በሰፊ ማበጠሪያ ወይም በእንደዚህ ያሉ የጸጉር ብሩሾች ቀስ ብለሽ ጸጉርሽን ከጫፍ ጀምረሽ እያፍታታሽ አበጥሪው። ይህንን በማድረግሽ ብቻ ጸጉርሽ ላይ ትልቅ ለውጥ ማምጣት ትችያለሽ። አራተኛ፣ ጸጉርሽን የሚጎዱ ምርቶችና ድርጊቶችን ማስወገድ። ለምሳሌ የጸጉር ቀለም፣ ፐርም፣ ጄል እና የመሳሰሉትን። እነዚህ ለጸጉርሽ ምንም እንኳን ውበት የሰጡ ቢመስልሽም ጸጉርሽን ዳሜጅ እንዲሆኑ ስለሚያደርግ ከአመታት በኋላ አሁን ያለሽን ጸጉር እንኳን ላታገኙ ትችያለሽ። ስለዚህ በጊዜ እነዚህን ምርቶች በማስወገድ ጸጉርሽን በማከምና የጸጉርሽን ጤና በመንከባከብ መጠበቅ ይኖርብሻል። አምስተኛ፣ ጸጉራችሁ እንዳይደርቅና እንዳያያዝ ከመታጠባችሁ በፊት የጸጉር ማስክ ከቅባት ጋር ቀላቅሎ መቀባት። በመቀጠል ለ1 ሰዓት በፌስታል ሸፍኖ ማቆየት። ከ1 ሰዓት በኋላ መታጠብ። ይህ በምትታጠቡበት ወቅት ለጸጉራችሁ አስፈላጊ የሆነው ወዝ እንዳይወገድ ስለሚረዳው ጸጉራችሁ እንዳይደርቅ ይረዳዋል። በተጨማሪም
ለስላሳና በቀላሉ የሚፍታታ እንዲሆን ያደርገዋል። በመቀጠል ቅባት ከተቀባችሁ በኋላ ጫፉ እንዳይደርቅ ሁለት ቦታ መስራት። ከአንድ ቀን ወይም ከግማሽ ቀን በኋላ ስትፈቱት ጸጉሩ ለስላሳና ወዙ የሚያምር ይሆናል። ነገር ግን እንደታጠባችሁ የምታስይዙት ከሆነ ጸጉራችሁ በጣም ይደርቃል። ከደረቀ ደግሞ ሲበጠር በከፍተኛ ሁኔታ ጸጉሩ ይሰባበራል። በተጨማሪም ጫፉ ላይ መንታ እንዲፈጠር ያደርገዋል ማለት ነው። ስለዚህ አሁን ባሳየዋችሁ መንገድ ጸጉራችሁ እንዳይደርቅ መጠበቅ ትችላላችሁ። ስድስተኛ፣ ብዙ ጊዜ የጸጉር ጫፍ መንታ ሲሆን የጸጉር ጫፍ መቁረጥ ጸጉርን ያሳድጋል ሲባል እንሰማለን። ግን ይህ ትልቅ ስህተት ነው። ምክንያቱም የጸጉርን ጫፍ የምንቆርጠው መንታው በይበልጥ እንዳይስፋፋና የጸጉር ጫፍ በይበልጥ እንዳይሰባበር ለመጠበቅና ለማከም ነው። ስለዚህ ጸጉር መንታ ሲሆንና ጫፉ ሲሰባበር ከተቆረጠ ጤናማ እንዲሆንና ጸጉሩን ለመንከባከብ ምቹ ይሆንልናል ማለት ነው። ሰባተኛ፣ ጸጉር እንዳይደርቅ እንዲሁም እንዳይሰባበር እነዚህን ጥንቃቄዎች ማድረግ ይኖርብናል። በቂ ውሃ መጠጣት፣ ለጸጉር ተስማሚ የሆነ መታጠቢያ መምረጥ፣ በመኝታ ሰዓት ከሲልክ በተሰሩ ሻሽ ጸጉርን መሸፈንና የተለያዩ ጸጉርን ሊጎዱ ከሚችሉ የጸጉር ስታይሎች መቆጠብ። በምትኩ እንደ ትዊስት ያሉ ሄር ስታይል ለጸጉር ተመራጭ በማድረግ የጸጉርን ጤንነት በመጠበቅ ጸጉርን ማሳደግ ይቻላል። ተጨማሪ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም የደወል ምልክቱን መጫን አይርሱ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።